በደንብ በኩራት እንዴት እንደራቱን ነፍቶ የሚያወራላት እናት እንድትኖረው ስለምፈልግ በጥንካሬና በእንዴት ነው ነገሮችን በደንብ ከዚህ በኋላ በደንብ ሰላም ቤተሰብ እንዴት ናችሁ? እንግዲህ በአዲስ ቪዲዮ መጥቻለሁ። ሰላም ናችሁ? እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ሩታ ለእያንዳንዱ ለተፈጠረው ነገር ሀሳብ አስተያየቷን ሰጣለች። እንግዲህ አስተያየት የሰጠችው ነገር ምንድን ነው የሚለውን ነገር በዝርዝር እንግዲህ ቀንጨብ እያልን የምናወራው ይሆናል ማለት ነው። ቪዲዮ እየታየልኝ ስላልሆነ ቻናል ላይ ሰብስክራይብ እያደረጋችሁ ልትከታተሉ ስለምጠይቃችኋለሁ። የሩታ አድናቂ የሆናችሁ የሩታ ወዳጆች የሆናችሁ እንግዲህ ሩታ አዲስ ሀሳብ አዲስ የሚያስተምር ቁም ነገር አዘል የሆነ ነገር ይዛልን መጣለች። እንግዲህ የሩታን ሀሳብ ሁላችንም እንድንማርበት በቃ በህይወት ውስጥ የሚፈጠር ነገር ስለሆነ ያን ሀሳብ በደንብ ወስደን ራሳችን ህይወታችን ላይ ልንጠቀምበት የሚገባ ነገር ስለሆነ እንግዲህ አዲስ ነገር ይዛልን መጣለች። አብርሃም እንግዲህ ባደረገው ነገር እያንዳንዱ እንቅስቃሴ ወዲያው እንግዲህ ፍቺም ተፈጽሟል። ሁሉም ነገር መለያየት ላይም ደርሰዋል። ሁሉንም ነገር ጨርሰዋል። ከዚህ በኋላ ያው አብረው እንደማይገናኙ ነው ከሁለቶችም አንደበት የሰማ ነው። እንግዲህ ተመልካች ወደ ቪዲዮ ሄዳለሁ። እስኪ ቪዲዮ እንከታተልና ሀሳብ እየሰጠንበት እንሄዳለን። ደረሰብኝና እኔ ከተደረገብኝ ነገር አንጻር በጣም ምንም አላደረኩም። እኔ ምንም ማለት ነው። እዚህ ጋር እንግዲህ ሩታ አንቺ የዋህ ነሽ፣ አንቺ ጎበዝ አስተዋይ ልጅ ነሽ እና የማንንም ልብ አልሰበርሽም። ምናልባት አብርሃም ሁሉን ልብ የማህበረሰቡን ልብ እየሰበሩ ያለ እንጂ አንቺ በትክክል የተደረገብሽ ነገር ስለሆነ መጥፎ ነገር ተደርጎብሻል። በዚህ መካከል ብዙ ቻሌንጆችን አሳለፈሽ፣ ብዙ ዋጋ ከፍለሽ፣ ብዙ ተሰቃይተሽ እዚህ ደረጃ ላይ ደርሰሻል እና እንግዲህ ያው እንግዲህ ቴንኪው ነው የሚባለው። እግዚአብሔር መቼም አንዳንዴ ሲፈትነን ለትልቅ ዓላማ ነው እና የሚፈትነን እንግዲህ እያንዳንዱ የተፈጠረው ነገር ሁሉም ለበጎ ነው እንጂ እንደምታስቢው ለመጥፎ ነገር አይደለም። እንግዲህ ፈጣሪ ደግሞ ለመጥሩ ነገር ሊያዘጋጀን ሲፈልግ በከባዱ ይፈትንናል። አንቺ ያሳለፍሽው ነገር ልክ እንደዛ አይነት ነገር ነው። እስቲ እንግዲህ እግዚአብሔር አምላክ ፈጣሪ ከአንቺ ጋር ይሁን። ምንም ማድረግ አይቻልም። እንግዲህ የሩታ ወዳጆች ካላችሁ ገባ በሉ። እንቀጥላለን ቪዲዮንም አሁንም አላ አይደለ የራሴ ሪስኩን ራሴ መውሰድ እፈልጋለሁ። የሆነ ሰው ላይ ማላከክ አልፈልግም እና ከዛ አንጻር እንኳንም ኖቤል አገዘሽ። ምክንያቱም አንቺ አሁን በዙሪያሽ ማንም ሰው የለም። ብዙ ዋጋን የከፈልሽው ብዙ መስዋዕት ከፍልሻል። በዙሪያሽ ማንም ሰው ስለሌለ እንግዲህ አንድ ሰው ያስማገዙ ጥሩ ነው። የሁላ ነገር ደግሞ ብቻሽን እንዴት እንደተወጣሽው ያው እንግዲህ አንዳንዴ ኃይልም ጽናትም ጉልበትም ሲሰጥ ነው እና ከዛ ውጭ ግን ማንም ተልካሻ ያው እዚህ ጋር አንድ እያየሁት ያለው ነገር ምንድን ነው፣ በሩታ ገጣ ቦታ አንድ ሴት ብትሆን ኑሮ ምንኛ ልትፈተን እንደምትችል፣ ምንኛ በከባዱ ልትወድቅ እንደምትችል፣ ምንኛ በስነ ልቦና መውደቅ ውስጥ ልታልፍ እንደምትችል የሚያሳይ ብዙ ነገር አለው ተመልካቾቻችን። ምክንያቱም ሩታ ማለት አስተዋይ የዋረጋ ብላ በራሷ መንገድ አብርሃምን ራሱ መጀመሪያ አካባቢ እስኪ የሆነ ነገር አድርገውት ነው አስነክተውት ነው እንጂ በስነ ስርዓት እኔን ጥሎኝ ክዶኝ ምናምን አይነት ነገር አላመጣች። በኋላ ነው ቀስ በቀስ የአብርሃም መጥፎነት እየተጋለጠ እያደገ እየሰፋ እየከፍ እያለ ሲመጣ ያው ወደ ሁላችንም ወደ ማወቁ የገባን እንጂ መጀመሪያ በቀን ውስጥ ቆይ ልጅ ይረጋጋል፣ በጥሞና ልከታተለው ሊዮ ሁሉንም ነገር ብላ ስንት ነገር እየከፈለች ለስንት ነገር እየጠበቀች ነበር። በኋላ ግን በስተመጨረሻ አብርሃም ያው ግልጽ አደረገው። ሁሉም ነገር የተበረሻሸ ነገር ሆነ። ከዛ በኋላ እሷ ምን አደረገች? በቃ አይሆነኝ የሚለውን ነገር እንትን ብለው ወደ ፍቺ ቢደረሱ ከዛ አንጻር ነው። ከዚህ በላይ ባትጫኑኝ ደስ ይለኛል። እውነት ለመናገር በቃ ተውኝ፣ እውነት ተውኝ። እንዴ ብዙ ነገር እዚህ ጋር አንድ ነገር ልንገርሽ ሩታ፣ አብዛኛውን ማህበረሰብ በራሱ ህይወት የማያውቀው ሁሉ በሰው ህይወት ላይ መጥቶ ይቀልዳል። ለምን? በማይመለከተው ነገር በሰው ህይወት ጣልቃ ገብቶ ሊፈተፍት ሊያቦካ የሚፈልግ ብዙ ሰው አለ። ነገር ግን ለዛ ሁላ ማህበረሰብ ሀሳብ ሰጠሽና አስተያየት ሰጠሽ አትገፊው። ለምንድን ነው? እኛ ብዙዎቻችን ከበስተጀርባችን ያሉ ችግሮቻችንን መቅረፍና ማስተካከል ሳንችል ማንኛውም ህይወት ላይ ለመፍረድ እንሞክራለን። ነገር ግን አንቺ ያደረግሽው ነገር በጣም ትክክለኛ፣ በቃ ምንም አላደረግሽ። አንቺ ሲጀምር ምንም ያደረግሽም ተብሎ የሚቆጠርብሽ ነገር አይደለም። ነገር ግን በዋናነት በብዛት እየጨቀጨቁሽና እየጮሁብሽ ያሉ ብዙ አስተያየቶችን እየሰነዘሩ ያሉ ሴቶች ናቸው። ሴቶች ደግሞ ያው እንግዲህ ምናልባት የቅናት መንፈስም ሊሆን ይችላል፣ እንግዲህ እኛንም ጭምር አሰደበችን ሊሆን ይችላል። እንግዲህ ያው ማህበረሰብ ጎዳም ነገር አብርሃም ሲያደርግ ስለነበረ ከዛ አንጻር ያው ብዙ ሴቶች ሊሰድቡሽ፣ ሊወቅሶች፣ ሊተቹሽ አንቺ እንደዚህ፣ አንቺ የሆነ ነገር፣ አንቺ ካዲ፣ አንቺ በቀለኛ፣ አንቺ አብርሃም ላይ ቀለድሽበት፣ ተጫወትሽበት ምናምን አይነት ነገር ሊሉ ይችላሉ። ነገር ግን ሁሉም ሰው በራሱ መንገድ ትክክል ነው። አንቺ ለእያንዳንዱ ለምታደርገው ነገር ትክክል ነሽ። በራስሽ አመለካከት
አብርሃም ትክክል ነኝ ብሎ ነው የሚያስበው በእያንዳንዱ በሚያደርገው ነገር። ሁሉም ሰው ለሚናገረውና ለሚያደርገው ነገር ሁሉም ሰው በራሱ መንገድ ትክክል ነው። ስለዚህ ሰው ትክክል ነኝ ብሎ በዚህ ልክ እየተራመደና እየሄደ ከሆነ ደግሞ ምን መሆን አለብሽ አንቺም የራስሽን ህይወት ኑሪ። ማንም ሰው ይናገር ተውኝ አትተውኝ እነሱ ጋር ነገር እንዲሁም ተውኝ ስትያቸው ጭራሽ ነው የሚብሳቸው። ምክንያቱም ማሳደድ ብዙ ነገር ማድረግ ዝም ብሎ መሳደድ ምናምን እንግዲህ ምንም ማድረግ አይደለም። የአመለካከት እጥረት ያለበት ሰው ባህሪ ስለሆነ ምንም ማድረግ አይቻልም። ብላችሁ እንግዲህ ፈጣሪ ያለልሽ እና ራስሽን አንቺነት ትሻለሽለት። በቃ ለምንም ነገር አትጨነቂ። ወደ እኔ ተበቅያለሁ ብዬ አላስብም። በቀል አይደለም ይሄ በሰበቡም በምክንያቱም እንደዛ አድርጌ ልጁን አሳየሁት። ልጁ ትክክል ነሽ። እንኳንም ልጁን አሳይሽው እንኳንም በቀል አልተበቀልሽው። ምክንያቱም አብርሃምን መበቀል ማለት ራስሽ መበቀል ማለት ነው። ምክንያቱም የአካልሽ ግማሽ የአካልሽ ክፋይ ስለሆነ አብርሃም ደግሞ እንግዲህ አንቺ የልጅሽ አባት ስለሆነ ክፉ ነገር እንዲነካው እኛም አንፈልግም፣ ማንም ሰው አይፈልግም። አንቺም ያው እንደተበቀልሽው አይደለም የሚቆጠረው፣ ግን ያው መጥፎ ነገር አድርጓል። አንቺም ለጊዜው ቢሆን የተሰማሽን የወሰድሽውን አክሽን ወስደሻል። ልጁንም እንኳን አሳየሽው። አባት ነው፣ ልጅ ነው ልጁን። አንቺ ደግሞ ያው በዛ መንገድ ሁሉንም ነገር ለማግባባት የሞከርሽ መስለሽ እሱን ይቅርታ ለማድረግ የሞከርሽ መስለሽ እንግዲህ ብዙ አይነት ነገሮችን አድርገሽ እንኳንም አደረግሽ። በቃ ማንም ከማንም አይበልጥም። ማንም ቢሆን ማንም የፈለገውን ማለት ይችላል። አንቺ ግን ደስ የሚልሽና የሚያዝናናሽ ነገር እንኳን አደረግሽ። በቃ እንኳን ሆነ። ምክንያቱም አንቺን ስሜት ከሰጠሽና ካስደሰተሽ መብትሽ ነው። ምክንያቱም እሱ እየሄደ ያለውን ነገር ማንም ሰው አልተመለከተውም። አብርሃም እየሄደበት ያለን መንገድ ሁሉም ሰው ከጥሩ ነገር ነው። አብርሃምን ሁሉም ሰው የዋህ አድርጎ ነው የሚስለው። አብርሃምን ሁሉም ሰው በቃ ሩህሩህ ደግ ማንም እንደፈለገው የሚነዳው ምናምን አድርጎ ነው የሚስለው። ነገር ግን እሱ በሚፈልገው መንገድ ራሱን የሆነ የፍቅር ዓለሙን እየቀጨ አንቺን ደግሞ ማንም ሰው የብቻሽን በዛን ሰዓት እርጉዝ በነበርሽ ሰዓት ነፍሰ ጡር በነበርሽ ሰዓት ጥሎሽ የሄደን ሰው ለምን እንደዚህ ታደርጓለች ብሎ የሚንጨረጭርና የሚጮህ ሰው ካለ እሱ ገደል መግባት ይችላል። ምንም አስፈላጊ ነገር ስላልሆነ ማለት ነው። ከራስሽ በላይ የሚበልጥ ነገር የለም። ለአንቺ ትኖርለት አንቺና አንቺ ብቻሽ። አንድ ቀን ቢርብሽ የሚጠማሽ፣ አንድ ቀን ብትታመሚ መጥቶ ማስተማም የማይችል ማህበረሰብ፣ አንድ ቀን ቢርብሽ መጥቶ ማብላት የማይችል ለማህበረሰብ ቦታ አትስጪው። ገደል መግባት ይችላል ሁሉም ነገር። ምክንያቱም እንደዚህ አይነት ሰው ተቀምጦ ማውራት ልማዱ ነው። በቃ አለቀ። ቁጭ ብሎ የሚሰራው ሲያጣ አንቺን መተቸት ይሆናል ስራው። ስለዚህ ለእንደዚህ አይነት ማህበረሰብ እንዲሁም ጭራሽ መልስ መስጠት አልነበረብሽም። ግን በቃ እንኳንም ደርተሽ አቋምሽን እንኳን ማሳየሻቸው በቃ ገኘትና ምንም ማድረግ አይቻልም። እኔ እንደሆነ የትም አልሄድም፣ ምንም ማድረግ አልችልም አለሁኝ እዚሁ ቆሜ ታኛም የምንለው ኑሪልን። ሁልጊዜም ሰላምሽ ይብዛ። ማንም ስለፈለገ አይደለም። አንቺ ሁሌም አሸናፊ ነሽ። አንቺ አሁንም ታሸንፊያለሽ። አብርሃም አሁንም በድጋሚ ታሸንፊያለሽ። ብዙ ጊዜ ነው የምታሸንፊው። አብርሃም ጭራሽ አንቺ የሆነ ወንድ ጋር ብትውይ ጭራሽ ያብዳል። እውነቱን ነው የምነግርሽ። ምክንያቱም ያብዳል፣ አብሮ ጮህም አይወጣለትም። ስለዚህ አንቺ ጀግና ነሽ፣ በርቺ፣ ጠንክሪ። ለልጅሽ ጀግና እናት ሁኝለት። ለልጅሽ ደረቱን ነፍቶ ሊያወራባት የሚችል ልጅ እናት ሁኝለት። በቃ እሱ ምንም ነገር ቢሆን እንዳይከፋው ማደግ ባለበት መንገድ ዝንጥ አድርገሽ የሴት ልጅ እንዳይባል አድርገሽ ኩርት አድርገሽ ደልቅቅ አድርገሽ አሳድጊ። አብርሃም ግን አሁንም ደግሞ ከሄርሜላ ወልዶ ጥሏት ይሄዳል። ይህንን ጠብቂ ዝም ብለሽ በቃ ነገሮች ወይ ደግሞ ልባት አግኝተው ወደ አንቺ መመለስና እናንተን ትዳር በሁለት እግር ማቆም ካልተቻለ አብርሃም አሁንም ያልሆነ ነገር ውስጥ ገብቶ ስህተቶችና ችግሮች ሊሰራ እንደሚችል ግልጽ ነው። ይሄ ነገር የሚቆም ነገር አይደለም። አብርሃም በአንድ በሁለት የሚቆም ሰው አይደለም። በቃ ይቀጥላል። ስለዚህ ደግሞ አንቺ ኩርት ብለሽ ነይልን። ነገም ከነገ ወዲያ እንወድሻለን፣ እንፈልግሻለን። በተደጋጋሚ ቪዲዮን ስሪልን፣ ፍርቅርቅ እያልሽ ነይልን። ሌላው ሁሉ ትርፍ ነው ከአንቺ ውጭ ያለው። ምክንያቱም ማንም ሰው የፈለገውን ማውራት ለልጄ ስል መጠንከር እንዳለብኝ ስለሚሰማኝ ነገ ደግሞ እናቴ እንደዚህ አይነት ሴት ነበረች፣ እናቴ በእንደዚህ አይነት ሁኔታ ውስጥ ትክክል ነሽ። ምንድን ነው አብዛኞቻችን በእናታችን እንኮራለን። አንቺ ደግሞ ከእናቶች ሁሉ የተሻልሽ እናት እንደምትሆኘው ያስታውቃል፣ ግልጽ ነው። ምክንያቱም ይህንን ነገር የምናገረው ምንድን ነው ህመምሽ በነበረበት ሰዓት እርግዝና አለ፣ ምጥ አለ፣ ውላድ አለ። በዚህ መካከል ያን ሁላ ዋጋ በምትከፊበት ሰዓት ግን አብርሃም ጥሎሽ ሂዶ ነበረ። ምንም ማድረግ አይቻልም አንዳንዴ። ስለዚህ ደግሞ ልጅሽን በኩራት በክብር በአሪፍ መንገድ በልበ ሙሉነት አሳድገሽው ነገ እናቴ እንዲነበርሽ። ምክንያቱም ከአሁን በፊት ያሳለፍሽውን ህመም ልጁ ወሬ ነገር ያስፈልገውም ቪዲዮ ላይም ስለሚያየው ማለት ነው። ምን አይነት ቻሌንጅ እንደከፈልሽ፣ ምን አይነት ዋጋ እንደከፈልሽ ያየዋል። ስለዚህ እንደነዚህ አይነት ነገሮችን እሱ አይቶ እንትን ማለት ስለሚችል ልጅሽ በደስታ እንዲኖር፣ እናቱን እንዲያመሰግን፣ እናቱ ጀግና እንደሆነች እንዲያውቅ፣
አሪፍ አሪፍ ነገሮችን ስሪ፣ አሳድጊው። በደንብ መስራት አለብሽ። አሁን ከዚህ በላይ ደረትሽን ነፍተሽ እንድትመጪ እንፈልጋለን። ሌላው ሰው መንጨርጨር ይችላል። ሌላው ተራ ነው፣ ሁሉም ነገር ተራ ነው። በደንብ በኩራት እንዴት እንደረቱን ነፍቶ የሚያወራላት እናት እንድትኖረው ስለምፈልግ በጥንካሬና እንዴት ነው ነገሮችን በደንብ ከዚህ በኋላ ትንሽ አሁን ልጁ አሁን ላይ አያስቸግርሽም። ትንሽ ከፍ ሲል ፍላጎቶች ሲመጡ ትቸገሪያለሽ ማለት ሳይሆን ያው መቼም የባህሪ ችግር ሊኖር ይችላል እንጂ ሌላ ነገር እንደማትቸገሪ ግልጽ ነው። ያው ኩርት ብሎ በእናቱ የሚኮራ ልጅ እንደሚሆን ግልጽ ነው እኮ ይሄ ምንም አንቺ እንድትነግሪን እኛም ደግሞ ከሰው እንድንሰማ ወይም ደግሞ ከአንቺ አንደበት እንድንሰማ የሚያስፈልግ ነገር አይደለም። ትሆኛለሽ፣ ምክንያቱም ጀግናሽ ስለሆንሽ ማለት ነው። ምክንያቱም ባልሽ በዚህ ልክ ጥሎሽ የሄደች ሴት ልጅሽን ለማሳደግ ልጅሽን በኩራት ለማሳደግ ማሰብ በራሱ ትልቅነት ነው። አብርሃም እመኝኝ ይመጣል፣ ይመለሳል። ያው እንግዲህ አንቺ ይቅርታ መቀበልና ለመቀበል ሌላ ነገር ሆኖ ቤተሰብ መፍታት የሚችለው ከሆነ ቤተሰብ ቢፈታው ጥሩ ነው። እንግዲህ ቤተሰብ እንደዚህ እያልን እስካሁን ሰዓት የቆየ ነው። የሩታን የመልስ ምት የሚመስል ነገር ይችላችሁ ቆይቼ ነበረ። ከዚህ በኋላ በአዲስ ቪዲዮ እስከምንገናኝ መልካም ቀን መልካም ጊዜ ይሆንላችሁ። ቸር ሰንበቱልኝ ወይም ቸር ዋሉልኝ ወይም ደሩልኝ። አመሰግናለሁ። ቴንኪው። ቪዲዮ እየታየልኝ ስለሆነ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑኝ እጠይቃለሁ። አመሰግናችኋለሁ።